እየሞከርኩኝ ነው። ይህንን መረጃ ሁላችሁም እየሞከረ እየጣረ ላለው ወዳጃችሁ ላኩለትም። እስኪ የኮሜዲያን ያሲኖን ቪዲዮ ተመልክታችሁታል ብዬ አስባለሁ። ያጠፋሁትን ነገር ለማስተካከል እየሞከርኩኝ ነው፣ እየለፋሁኝ ነው። የጎደለውን ነገር ለመሙላት እየሞከርኩኝ ነው። ሁላችንም እየሞከርን ነው። ሁሉንም ነገር ለማስተካከል እየሞከርን ነው። ይሄንን ማስተርፒስም ያልተመለከታችሁ ካላችሁ ተመልከቱትም። እኔ እዚህ አካውንት ላይ ከዜና ውጪ ከፍታም ዝቅታም ላይ ሆኜ ምንም አይነት ቪዲዮዎችን ለቅ ያላቅም። ይሄኛው ማስተርፒስ ግን ሊታለፍ የሚገባ ስላልሆነ ተመልከቱትም። ሄሎ ሄሎ፣ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ሄሎ ሄሎ፣ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ። እየሞከርኩኝ ነው። አልስማማም በዚያስ አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ነገር ኖባዲ ፊል ሳምባዲ ስፔን ባይ ዘ ወይ ሊሰማህ አይችልም። በነገር አንተ እኮ አይሰማም። ለምን መሰለህ? ይሄ ልጅ በነገራችሁ ላይ አያቱ እጅ ላይ ያደገ ይሄ ከውጭ ገንዘብ እየተላከለት አብጦ የሚኖር ሰው ነው። ኖባዲ ፊል ሳምባዲ ስፔን ይሄ ሀቅ ነው። ግን ደግሞ ይሄ የተከራይና አከራይ ጉዳይ አይደለም። በነገራችሁ ላይ ይሄ ነገር የጥበባዊ ነገር ነው። ያሲኖ የሰራበት መንገድ እንዴት እንዳያችሁት አላውቅም። አንድም የሆነ ሰው የሚናገር ሰውዬ ነበርና ሁሉም ሰው ችግር ላይ ነው ያለው ምናምን ይሄ እንዳንተ ኦርቶዶክስ እንደዚህ ያደረገች ከበደ እንደዚህ ያደረገ ይሄ ተዘመረ ይሄ ቄስ እንደዚህ ያለ ብሎ እያወራ ቢበላ ሰው አይደለም። ኖርማሊ ያሲኖ እንዳልኩ የማንም ህመም ማንም የሰው ጫማ ውስጥ እስካልገባ ድረስ ህመሙ አይገባም። ኤኒዌይስ ብዙ ምርጥ ፕሮቴስታንት ወንድሞቻችን ስላሉ ስለነሱ ስንል ይቅር ብለናል። ይሄ ግን የጥበብ ጉዳይ ነው። ባይዘው አንተ ወደ አላህ መለሳለሁ ያልክ ቶሎ ተመለስኩ። እየሞከርኩኝ ነው የምትለኝ። ረመዳን እኮ ደርሷል። መች ነው እስከ መች ነው እንደምትለው? እየሞከርኩኝ ነው። በቃ እየሞከርኩኝ ነው። የበለጠ ወደ አላህ ለመቃረብ እየሞከርኩኝ ነው። ወንጀሎች እንዲማርልኝ ወደ አላህ ቀርቤ ተውበት ለማድረግ እየሞከርኩኝ ነው። ከቻልክ ዱዓ አድርግልኝ እንጂ እንደምትልበት ነገር እሱ አላህ ወይ እየሞከረን ነው። ሁላችንም አግዘን።
ወደ አላህ ለመመለስ እየሞከርኩኝ ነው። ብዙ ፋውሎችን ብዙ ወንጀሎችን እየሰራው አላህን ሳምስ ቆይቻለሁ። ነገር ግን ወደ አላህ ለመመለስ እየሞከርኩኝ ነው። አላህ ቁጥሬ በማልዘልቃቸው ኒዕማዎቹ እጅግ በበዙ ስጦታዎቹ ቢያንበሸብሸኝም እኔ ግን ቁጥሬ በማልዘልቃቸው ወንጀሎች እሱን ሳምስ ድንበር ሳልፍበት ቆይቻለሁ። ሆኖ ወደ አላህ ለመመለስ እየሞከርኩኝ ነው። እናንተም ወደ አላህ ለመመለስ ሞክሩ። አላህ ይቅር ባይ ነው። ከፊታችን የሚመጣው የረመዳን ወር ሁላችንም የምንለወጥበት ወደ አላህ የምንመለስበት እጅግ ምርጥ ወር አላህ ያድርግልን። አላህ ያግዘን። ሰላም አለይኩም። መቻቹ يا ربنا اجمع لنا خيري دنيا والآخرة إنك على كل شيء قادر يا ربنا ما وانجل ما بال يا وانين مسكين دكاما باروجنا مرات زنتكن كجينان كالزن كلن ما نلن يا ربنا ኮሜዲያን ያሲኖ ሊከሰስ ነው። ኮሜዲያን እየሞከርኩኝ ነው። ያንተን ቤት ከልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ያሲኖ ሰሞኑን እጅግ መላ ኢትዮጵያን ስሜት የነካ እጅግ አስደናቂ ሆነ እየሞከርኩኝ ነው። ሁላችንም ኢትዮጵያኖች ኑሮን ለማሸነፍ እየሞከርን ነው። ኑሮን ለማሸነፍ እየሄዱበት ያለውን ትግል ያሳያል ብለው በአንድ ቃል ተናግረውለታል። እውነት ለመናገር እኛም እየሞከርን ነው። ኑሮን ለማሸነፍ የተሻለን ነገር ለማምጣት እየሞከርን ነው። እስቲ እናንተስ ምን እየሞከራችሁ ነው? የኮሜዲያን ያሲኖን ስራስ እንዴት አገኛችሁት? እየሞከራችሁ ነው ወይስ እየተሞከረባችሁ? እየሞከርን ነው የምትሉ ሰዎች እስቲ የምትሞክሩትን ነገር አጋሩ። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን ቤት ከልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አልተሰማም። እየሞከርኩኝ ነው። ያንተን ቤት ከልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። አንተ አይገባህም እንዴ? እየሞከርኩኝ ነው። ስማ፣ ራስን ችዬ መኖር ጀመራለሁ ካልክ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ። መች ነው ራስን ችለህ የምትኖረው? እየሞከርኩ ነው ትላለህ። አንተ አይገባህም እንዴ? እየሞከርኩኝ ነው። የእናቴ መች ነው ራስን ችለህ ከዚህ ቤት መጥቶ የሚል ጉድጓድ አጋጭዬ ለመኖር እየሞከርኩኝ ነው። የአባቴን አንተን ከሞል ሁለት በሬ ገዝቼ ባርስ ይሻለኛል የሚል የምርት ቃል ችዬ ለመኖር እየሞከርኩኝ ነው። የጎረቤቶችን መች ነው አግብተህ ወግ ማድረግ መታሰያን የሚል ትቅጠቃ ችዬ ለመኖር እየሞከርኩኝ ነው። የጓደኞቼ መች ነው ራስን ችለህ ከኛ እኩል የምትሆነው የሚል ንቆራ ችዬ ለመኖር እየሞከርኩኝ ነው። ከምንም በላይ ደግሞ ያንተ ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው። ሐሳብ መሆን ካልቻልክ መኖር ማንን ሊጠቅም ነው? መሞትስ ማንን ሊጠቅም ነው? ቢያንስ ለአንዳንድ ሰዎች መሞት እረፍት ነው። ኧረ እባክህ
እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል። አንተ በተቀበርክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማራ ሲይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣችሁ መሞት የሚጠቅማቸው። ቢያንስ በአንተ ምክንያት የምታነባው ሁሌም ፈጣሪን የምትማጸነው እናት በገባ በወጣ ቁጥር እያየክ የሚማረረው አባትን ታሳርፈዋለህ። ይሄ ከንቱ አስበ ሞተ 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልጠቀምካችሁ ሞቴ እስኪሰራ ከመሆንና ባንቲ ጭዱት ገንዘብ ጊዜ ቀልብ እያሰቡ ከመቆጠብ ውጪ ምን አባቱ ተጠቅማችኋል? ብራም ሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢዩ ከቤት አውጥተው ያንጣሉ አይደል እንዴ? መሞትን ስለምትፈልግ ይመስላል ዞትር እናት በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው። መሞትን ስለሚፈልግ ይመስላል ዞትር አባት በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው። የትኛው ቤተሰብ ነው በልጁ መሞት የሚያልፈው? ስማኝ፣ ለመኖር እየሞከርኩኝ ነው። በቃ ተወኝ። እናንተም ብትሆኑ እባካችሁ አትሙቱ፣ ለመኖር ሞክሩ በእናታችሁ። እየሞከርኩኝ ነው። ያንተን ቤት ከልከፍል እየሞከርኩኝ ነው። Sunday mornings were your favorite. በክራይ ባለቤት አልነገረች። I used to meet you down on Quick Road. እየሞከርኩኝ ነው። እየሞከርኩኝ ነው። አልስማማም በዚህ ሀሳብ። አትሞክር ስትፈልግ፣ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅ። በመጀመሪያ ያንተን ሐሳብ አልተቀበለም ማለት አልጠየቀም፣ ወይ ደግሞ የማህበረሰቡን ሐሳብ አይደለም እውነታውን ያንጸባረቀው የ120 ሚሊዮን ህዝብ ጭንቀት እንደ አንድ ወክሎ ማለት ነው። ሲቀጥል ከሌት ተስማማ ከሌት ተስማማ ማለት ቢግ ዲሉ በመኖር ውስጥ እየተጨነቅን ነው። ልክ ነው። የኔን መሰል ጓደኞቼን የኢትዮጵያ ህዝብ በሙሉ ጭንቀት ነው። ማንም ሰው ደልቶት እየኖር አይደለም፣ እየሞከረ ነው። ገብቷል። 5-6 ስራም እየሰራ አልቻልንም። ያ ደግሞ ፋክቱን አመጣልን። የሱን ሐሳብ ደግፈን እኔንም ወይም እኛም መሰልም ዞር ብለን እንድናይ እንዴት ነው መኖር የምንችለው፣ እንዴት ነው ሰርቫይቭ ማድረግ የምንችለው ነው ዋናው ነገር ማለት። ያንተ መስማማት አለመስማማት ውሃ ያነሳም። በመጀመሪያ ደረጃ ሁሉ ጊዜ እኔ አንድ ነገር ልንገርህ፣ እምነቱም ላይ ጣልቃ ትገባለህ። ልክ እንደርጎ ዝም ዘው ትላለህ። ለመታወቅ ትጥራለህ። መታወቅ ደግሞ በጎ ነገር በመስራት እኔ ኮሜዲያን ያሲኑ ብዙ ጊዜ የሚሰራቸው ስራዎች እጅግ በጣም ደስ የሚሉ ለኛ ሊያስተምሩን የሚገባ። ምናልባት አንተ የምትስማማው ራቁቷን ለደነሰችው ሊሆን ይችላል፣ ወይ ደግሞ እንዳንተ አይነት እብዶች ሊሆን ይችላል። ስለዚህ የሰዎችን ስራ ከምንነቅፍ ይልቅ በተቻለ ምን አለ ብንደግፋቸው ወይ ማፋችን ብንዘጋ። እኔ ጅስ ከሚላጥ ያጨበጨብኩለት እንዳየሁት የራሴን ነው ዞር ብዬ ያየሁት የራሴን ልፋት የራሴን ስቃይ። ምክንያቱም አንተ የእናትህን ሽሮ እየበላህ ይሆናል፣ እሷ ደግሞ እየለፋች ነው ገንዘብ የምታመጣው። አንተ ከአባትህ ጋር ነው የምንኖረው፣ እሳቸው ደግሞ ደክመው ነው የሚያመጡት። አየህ አይደለ ልዩነቱ? ቤት ተሰናድቶ ስለበላህ አይደለም፣ ልብስ ለብሰህ ስለወጣህ አይደለም። የኔ ጌታ ልብስ ለብሰህ ስትወጣ ልብስህን መከራ እየከፈለ ያመጣው አባትህ፣ ወይ ደግሞ ሆድክን የምትሞላው እናትህና አባትህ። የዚያን ያክል ስቃይ ነው ለነሱ ነው ይሄ የሚመለከተው። ገባህ አይደለ? ለመኖር እየሞከሩ ነው፣ እኔም ለመኖር እየሞከርኩ ነው፣ ጓደኞችም ለመኖር እየሞከሩ ነው። ሁላችንም በኢትዮጵያ ላይ ለመኖር እየሞከርን ነው፣ ተስፋን እየፈለግን ነው። ስለዚህ ሁሉ ጊዜ አንተ ያትሆን ቆርቆ እንዳራስ ቀጥ አድርጌ ለመስራት እየሞከርኩ ነው። ለመቁረጥ እየሞከርኩ ነው። እየሞከርኩ ነው። እየሞከርኩኝ ነው። ህይወት መሞከር ማድረግ መሞከር አሁንም ማድረግ። ከቦታው ዮሐንስ ተሾመ ነኝ። ዛሬ ከማን ጋር ነህ? ኮሜዲያን ያሲኖ
ምንድነው ስራ? ኮሜዲያን 10 ምናምን ዓመት እንደቆየ ሰው በዚህ ሙያ ተዋናይ ነህ። መጀመሪያ አማላክ ኮቦች ላይ ስትሰራ ያኔ እናውቃለንና ኮሜዲያንነት በተዋናይነት 10 ምናምን ዓመት እንደሰራ ሰው ስኬታማ ነህ? ኦፍ ኮርስ በትክክል ስኬታማ ነህ። አንተ እንደዚህ አሪፍ ነው እንዲሻል የሰው መውደድ አለ፣ የሰው ፍቅር አለ። ኦኬ ባቢዬ አይደለ? ያው ስትሰራ አይደለ? እየሰራን እየተማርን አሁን እዚህ ደርሰን አልሐምዱሊላህ። ህይወት ምንድን ናት? ህይወት መሞከር አሁንም ማድረግ አይሳካም። መሞከር አሁንም ማድረግ። አንድ ነገር ባይሳካል ምን ያህል የመጠበቅ አቅሙ አለ ወይንስ ቀይሮ ሌላ ነገር በመስራት ታምናለህ? አይ ሪፒቴሽን በጣም ፓወርፉል ነገር ነውና ጠብታ ውሃ ሲደጋገም አለት እንደሚሰብረው ሁሉ መደጋገም፣ መሞከር፣ ማድረግ ያሰብከው ቦታ ያደርሳል። እና ማድረግ በእኛ ደግሞ በእስልምና የሚባል ነገር አለ፣ ሰበብ ማድረስ የሚባል ነገር አለ። ሰበቡን አድርሽ ሙዬ ይሳካል። የምትወደው ነገር ይገላል ይባላል። የምትወደው ሙያ ይገላል ብለህ ታስባለህ? የምትኖርለት ብቻ ሳይሆን የምትሞትለት ዓላማ ሊኖር ይገባል። ከያሲኖ ቪዲዮ ሁለት ነገር ተረዳሁኝ። አንደኛ ብዙዎቻችን ያው ስናስመስል ነው እንጂ አንድ አይነት ፔጅ ላይ እንዳለን ተረድቻለሁ። ሁላችንም የራሳችንን ትግል እየታገልን እንደሆነና እየሞከርን እንደሆነ ተረድቻለሁ። ሁለተኛው ነገር ግን ጩኸታችን ያለ ቦታው ነው የምንጮኸው የሚለውንም ገብቶኛል። ብዙ ጊዜ አስብ ነበር ማለት ለመናገር አንዳንድ ጊዜ ገጥሟችሁ ከሆነ የሆነ ተቋም ውስጥ ሄዱና ተቋማዊ ሲስተም ላይ የተፈጠረውን ችግር ጮኸን የምንመጣው ታች የሚያስተናግዱን ኦፊሰሮች ላይ ነው። ብዙ ጊዜ ጠረጴዛ ይደበደብን ተቆጥተን ምናምን የምንመጣው ግን ቆም ብለን ስናስበው እዛ ያሉት ልጆች ስራቸውን እየሰሩ ያሉት ምንም ማድረግ የሚችሉት ነገር የለም። ሲስተማቲካሊ ነው ችግሩ የተፈጠረው። ስለዚህ ማናገርም መጮህም ካለብን እላይ ወዳሉት ተጠግተን ሄደን ነው መሆን ያለበት። ምክንያቱም ችግሩ የሚፈታው ከዛ ስለሆነ ማለት ነው። ሀሳባችንን መግለጽ ምንም ችግር የለውም እሱ እንዳለ ሆኖ ግን አንዳንድ ጊዜ ስሜታዊ ሆነን የምንቆጣቸውና የምናስቀይማቸው ታች የሚያገለግሉን ሰዎች ነውና ያንን ነገር ነው የያሲኖ ቪዲዮ ላይ ያየሁት። አከራዩ ነው በውላቸው መሰረት ገንዘቡ ሊከፈለው ይገባል። በስነ ስርዓት ነው የጠየቀው። በእርግጥ ማን ብሎ ትንሽ ዲስሪስፔክትፉል በሆነ መንገድ ነው ያናገረው። እሱ ትክክል ባይሆንም አከራዩ ግን ያን ያህል ወንጀል የለበትም። እንደዛ ሊጮህበት የሚያስችል ወንጀል የለበትም። ያሲኖ የጮኸው ጩኸት ቢሆን ደስ የሚለኝ እየሰራ ገንዘብ እንዳይኖር ያደረገው ሲስተም ላይ ቢሆን ነበር። እየለፋ ቤት መግዛት ያልቻለበት ሲስተም ላይ ቢጮህ ነበር ደስ የሚለኝ። ጩኸቱ መሆን ያለበት እዛ ላይ ነው እንጂ አከራዩን ይቅርታ እንዲህ ነው ብሎ ነበር ማለት የነበረበት። አዎ ስሜታዊ ሆኖ እናም ሊቆጣ ይችላል። እዛ ውስጥ አልገባም። ግን ስቲል ጩኸቱ ቦታውን የሳተ ጩኸት ነው። ምንድነው ያደረገው? ጩኸታችንን አሳመረልን፣ ለቅሷችንን አሳመረልንና በብዙ ቃላት የምንገልጸውን ነገር በአንድ ቃል እየሞከርኩኝ ነው በሚል አስቀምጣል። ስለዚህ ከዚህ በኋላ ማንም ሰው እየሞከርኩ ነው ካለ የላይ ፋሲሉን እንረዳዋለን። ሌላ ዘባዝን ያስፈልገው በዛው ለታ ይሰራልን እንጂ ለቅሶ ያለ ቦታ የተጮኸ ጩኸት ነው። የብዙዎቻችን ችግር ደግሞ ያለ ቦታው መጮህ ነው። ጩኸታችንን የሚመለከተው ሊፈታልን እንደሚችለው ብናደርገው ብዙ ለውጥ እናመጣለን። መሞከራችንን ግን እንቀጥል። ታንኪዩ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል። ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች በደንብ ሰርተናል። ከኮሜዲውን ባለፈ አንዳንድ ማህበረሰባዊ የሆኑ ሀሳቦችን ያነሳንባቸው ቪዲዮዎች አሉ። ያው ሶሻል ሚዲያ ላይ ያውቁናልና ግን በዚህኛው አዋርድ ላይ እጩ የተደረግነው አንድ በኮሜዲው ዘርፍ ብቻ ነበር። የኛ ቮት ኬንያ ነበር መሰለኝ። ምንም ግን የለም። ቮት አድርገውኛል በርካታ ሰዎች። በዚህ አጋጣሚ ማመስገን እፈልጋለሁ። በቃ ለተሻለ ሽልማት ልንጠራ ነው ማለት ነው። ያንን የገባኝ
አዎ በለቱ ያልተገኘሁት ግን ምን ነበር መሰለ መስዬ አሉን ፕሮግራሞች አሉን እኛ አሁን በሰፊው ዘን የምንመጣቸው አዲስ ስታንድ አፕ ኮሜዲ ሾው ይዤ መጥቻለሁ። ከዛ ትልልቅ ፕሮጀክቶች ደግሞ ኢትዮጵያውያን የሚስቁበት ቆንጆ ሀሳቦች ይዘን እየመጣን ነው። እዛ ላይ ጊዜ ኢንቨስት አድርገን እየሰራን ነውና መድረስ አልቻለም። በቀጣይ ግን እንደርሳለን። ምክንያቱም ቀጣይ መኪናኛ ስለምንወስድ ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። አልተሰማም። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ እየሞከርኩኝ ነው። አንተ የቤት ኪራይ ከከፈልክ እኮ 2 ወር አለፈክ። አትከፍልም እንዴ? እየሞከርኩ ነው። አንተን እኮ ነው ማወራው። አንተ ምን ሆነ አሰማኝም እንዴ? እየሞከርኩኝ ነው። የልጆቼን የትምህርት ክፍያ ለመከርኩ ነው። ያንተን የቤት ኪራይ ለመክፈል እየሞከርኩ ነው። ሰው አይደለ እንዴ? በቃ ታገሰኝ። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። ታገሰኝ በቃ እየሞከርኩኝ ነው። አንተ ያበደርኩን ብር ለመልስም እንዴ? እየሞከርኩኝ ትላለህ እንዴ? አንተ አሰማም እንዴ? ያንተን ብድር ለመክፈል እየሞከርኩኝ ነው አልኳ እንዴ? ይሄው በቀን 3 ከበለው ስንት ጊዜ ነው? ያንተን ብድር ለመክፈል ይሄው ሌላ ብድር ልበደር እየልኩኝ ሁላችንም እየሞከርን ነው። አቦቶይ እየሞከርኩ ነው። ወጣት ነኝ። በህይወት ለመቆየት ተስፋ ላለመቁረጥ ራሴን ላለማጥፋት እየሞከርኩ ነው። እንደ ሌሎች እኮ በሊቢያ ወጥቼ እድል መሞከር አቅቶኝ አይደለም እኮ ከብዶኝ አይደለም። እኔ ነኝ ከበደኝ። በአጋዦች ተይዤ ቤተሰቦቼ በእኔ ምክንያት የሰው ፊት ሲገርፋቸው ማየት ነው። ለዛም ነው በሀገሬ ተስፋ ላለመቁረጥ ራሴን ላለማጥፋት ህይወቴን ለማስቀጠል እየሞከርኩ ያለሁት። እየሞከርኩ ነው። በቃ እየሞከርኩ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል? ታገሰኝ በቃ እናደድን በለኮሰው እሳት አቦያ ጉልጥጋብ ወይ ድሮም መርሳት ሊበትኑን ሲሉ እንዳረጉንና እያፈሱት ሄዱ በሰፈሩ ቁና የባንዳውን ፈረስ። ይሄን ቪዲዮ ለኮሜዲያን ያሲኖ አድርሱልኝ። ስጦታ ይዤለት ወጥቻለሁ። እንደምታውቁት እንግዲህ ሰሞኑን በአንድ ቪዲዮ ምክንያት ኮሜዲያን ያሲኖ በጣም አነጋጋሪ ሆኗል። በጣም የሚገርም አንድ ቪዲዮ ሰርቷልና እኔም ቪዲዮን አይቼ በጣም ነው የገረመኝ። በቃ ህዝቡን ሊናገር የሚፈልገውን ነገር የህዝቡን ስሜት በፈጠራ ችሎታ በራሱ እንግዲህ
አገላለጽ ገልጾት በጣም የብዙዎችን ልብ ነክቷል። ኮንተንት ክሪኤሽን በቃ ባጭሩ ይሄ ነው። ሰው ሊናገር የፈለገውን ነገር አንተ በፈጠራ ችሎታ ስትናገር ያ ነው በቃ ፈጠራ ማለትና ለዚህ ነገር ደግሞ ሪኮግኒሽን ይገባዋል። ይህን ቪዲዮም በነፃ ማየት ትክክል አይደለም በሚል እንግዲህ እኔ ቺን ስጦታ ይዤለት መጥቻለሁ። በጣም የምወዳት ማይክ ነች። በተለይ ለሱ ስራ በጣም አሪፍ የሆነች ማይክ ነች። ቺን ማይክ ብዙዎቻችን ሶሻል ሚዲያ ላይ እንጠቀማታለን። ዋጋዋ 26500 ብር ነው። ግን በጣም የሚገርም ኳሊቲ ያላት ማይክ ነች እና ምናልባት ለሱ ስራ በጣም አሪፍ ስለሆነች እንግዲህ ስጦታ አይናቅም በሚል ነው ይዤለት የመጣሁት። ግን ይህንን ማይክ ሰጠዋለሁ ለማለት ሳይሆን ይህን ቪዲዮ እየሰራው ያለሁት ይሄ ልጅ የሚገባውን ያክል ሪኮግኒሽን እያገኘ አይመስለኝም። በአዋርዶች ላይ በደንብ ሪኮግናይዝ መደረግ አለበት። ሌላም ደግሞ ማስታወቂያ በደንብ አሰሩት። ስለዚህ እሱንም እዚህ ቪዲዮ ላይ ሜንሽን አድርጉት። እሱን ማስታወቂያ ሊያሰሩ የሚችሉ ድርጅቶች ነው እባካችሁ ሜንሽን አድርጉ። በደንብ ሪኮግናይዝ መደረግ አለበት የፈጠራ ችሎታው፣ እናም ለሚሰራው ነገር ሊከፈለው ይገባል ብዬ ነው የማስበው። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል ሰው አይደለ እንዴ? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ ከሌለ ማናለደች ኪሴ